ዛሬ 300,000 ፎሎወር ገብተናል። የዛሬ 3 ወር ከምናምን እዚህ ስመጣ እንደ ትናንት አስታውሰዋለሁ። እቅዶች እንጂ የሰራናቸው አንዳች ነገር አልነበሩም። በጣም ብዙ ነገሮችን አቅደን ነበር። በረት እንሰራለን፣ በረት ይኖረናል፣ በግ፣ ፍየል፣ ዶሮ፣ ላም እንገዛለን ብለን ነበር። እግዚአብሔር ረድቶን እናንተም ማግዛችሁን ይሄን ማሳካት ችለናል። የግቢውን ስራዎች ጠቅላላ እናስተካክላለን፣ እርከኖች እሰራለሁ ምናምን ተባብለን ነበር። እርሱም በዚህ 3 ወር ውስጥ ግቢውን ወደዚህ እንቀይረናል ማለት ነው። ያቀድነውን ሁሉ አላሳካንም፣ ግን ቢሆንም ካቀድነው 90% አሳክተናል ብዬ አስባለሁ። እዚህ ጋር እንደምታዩት ለበረታችን ግቢ ሰርተንለታል። ተጨማሪ ከብቶቹ የሚዝናኑበት ቦታ ማለት ነው። ስለዚህ ምዕራፍ 1ን ለማጠናቀቅ የሚቀረን የንብ ቀፎችን መስቀል ብቻ ነው። በቀጣይ ቀናት ውስጥ የንብ ቀፎ ከአዲስ አበባ ይመጡልኛል። አሁን ላይ 2 ቀፎ አለ፣ አዲስ አበባ 5 ቀፎ አለ። አጠቃላይ 7 ቀፎ ይኖራል። 7ቱን ቀፎ ከጫንን በኋላ ምዕራፍ 1 እናጠናቃለን ማለት ነው። የምንኖርበትን ቤት የሚታይ የሚጎበኝ ማንም ሰው ሲመጣ ፎቶ የሚያነሳው አድርገን እንቀይሯለን ብዬ አስቤያለሁና ምዕራፍ 2 እውነቱን ለመናገር የሚያጓጓ ነው። በእርግጠኝነት ከአዲስ አበባ የሚመጡ እቃዎች አሉኝ። እነሱ እቃዎች ከደረሱኝ በኋላ ምዕራፍ 2ን እንጀምራለን ማለት ነው። ከዛ በፊት ግን ለሰጣችሁኝ ፍቅር፣ ለሰጣችሁኝ ክብር፣ ለፈጣችሁኝ ሁሉ ነገር አመሰግናችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። በቀጣይ መጣችሁ የምትጎበኙት ቦታ ይሆናል ብዬ አስባለሁ። ለምዕራፍ 2 ስራ ኢንተሪየር ዲዛይነሮች ሙያችሁ ያስፈልገኛል፣ ግዛችሁ ያስፈልገኛል። ስፔስ ምን እንደምናደርገው ያሰብኩትን ሀሳብ እነግራችኋለሁ። ሙያ ያሳይታችሁን ሀሳባችሁን እያጋራችሁ በጋራ የምንሰራውና የምንገነባው ይሆናል ማለት ነው። ነገር ግን ከመላው ኢትዮጵያ የምታዩኝ ወዳጆቼ 300,000ዎቹና ከዛ በላይ ፎሎ ያላደረጋችሁ የምትመለከቱኝ ስላላችሁ አንድ ነገር አስቤያለሁ። ያሰብኩት ነገር ምን መሰላችሁ? ሁላችሁም ያላችሁት የተለያየ የኢትዮጵያ ክፍል ላይ ነው ብዬ አስባለሁና ካላችሁበት የኢትዮጵያ ክፍል አንድ ያላችሁበትን አካባቢ የሚወክል አንድ ዕቃ ብትልኩልኝ ወደኔ እኔ እዚህ ቤቱን በዛ ነገሮች ማስዋብ እችላለሁ ብዬ አስባለሁ። ለምሳሌ ተተኛጃ ብቻ የተወሰኑ ቅሎች፣ ሸክላዎች፣ የእጅ የአንገት ምልክቶች ምናምን ብቻ ምንም ይሁን ምንም እኔ ያለሁበትን አካባቢና ማህበረሰብ ይወክላል ብላችሁ የምታስቡትን መላክ የምትችሉ ሰዎች ካላችሁ በውስጥ አውሩኝና ወደ አዲስ አበባ ትልኩልኛላችሁ። እኔ ከአዲስ አበባ ወደዚህ አስመጣዋለሁ ማለት ነው። ነገ ከነገ ወዲያ በጣም ብዙ ሰዎች ትመጣላችሁ፣ ትጎበኙታላችሁ ብዬ የማስበው ቦታ ነው የሚሆነው ይሄ ዘመድ ቤት ፕሮግራማችንን ማለት ነውና ከዚህ አካባቢ የመጣ ነው ብዬ ማስጎበኛችሁ ነገር እንዲኖር ፈልጋለሁና ያን ብታደርጉልኝ በጣም ትልቅ ውለታ ነው ብዬ አስባለሁ። ምችሉ ሰዎች ካላችሁ የሆነች አንድ ዕቃ ትንሽዬ ዕቃ ነው የምፈልገው፣ ትልቅ የተጋነነ ነገር አይደለም። የትኛውንም የቤት ውስጥ መገልገያም ይሁን አልባሳትም፣ ስካርፕም ይሁን ብቻ የሆነ ነገር እናንተ ያላችሁበትን ማህበረሰብ ይወክላል ብላችሁ የምታስቡትን አንዲት ነገር እንድትልኩልኝ ይፈልጋለሁ። ሁሉንም ሰብስቤ በሚያምር ሁኔታ የሚያምር አቀማመጥ አድርገን የሚታይና የሚጎበኝ እናደርጋለን ብዬ አስባለሁ። ምዕራፍ 2 ቤት ውስጥ ያሉ ስራዎችን የምንሰራበት ነው። በነገራችን ላይ ቤተሰባችን ውስጥ አዲስ ሰው ተቀላቅሏል። ሰላም በላችሁ። እሺ ቀለው አዲሱ የበረት ክፍል ኃላፊ አግማስ ደህና ነህ? አግማስ ይባላል። እግዚአብሔር ሲረዳን ምዕራፍ 1 መጠናቀቂያ ላይ አግማስም ወደኛ ተቀላቅሎናል። አግማስ ቲክቶክ ታውቃለህ? ቲክቶክ ታያለህ? ቲክቶክ አታይም? እሺ አግማስ ቲክቶክ ታውቃለህ? አታውቅም? ንገረኝማ። በነገራችን ላይ ቲክቶክ ማለት አይታጣቅም። ቲክቶክ ምንም ታያለህ አይደለ? ቲክቶክ ላይ እኔ ቪዲዮ እጭናለሁ እና በጣም ብዙ ወዳጆች አሉ ቲክቶክ ላይ። ገምት ቁጥራቸው ስንት ይመስላል? ፎሎወር ታውቃለህ? ስንት ፎሎወር ያለን ይመስላል? 300,000 ፎሎወር አለን። የበረት ምንድነው? የበረት ክፍል ኃላፊ ነው የሥራ ምድቡ ማለት ነው። አዲስ ወዳጅ አፍርተናል። ከዚህ በኋላ ከአግማስ ጋር በጣም ብዙ ጊዜ እናሳልፋለን ብዬ አስባለሁ። ከዚህ በኋላ ላሟም በጓም ላሞች ነው የምንላቸው፣ ላምና ጥጃ ነው። ላምና ጥጃዋን በጎቹም የዶሮቹም ኃላፊነት የአግማስ ነው። ዛሬ በተሳካ ሁኔታ ቀኑን እየዋለ ነው። እንግዲህ ነገ ከነገ ወዲያ እኔን ሰላም ስትሉኝ አግማስን ሰላም ማለታችሁን እንዳትረሱ አሳስባችኋለሁ። ለማንኛውም ምዕራፍ 2ን በይፋ ጀምረናል። እቃዎቹ እስኪደርሱ ድረስ ማማቂያዎችን እያደረግን ምንጠብቅ ይሆናል። ወዳችኋለሁ፣ አመሰግናችኋለሁ። ስለምትሰጡን ፍቅር፣ ክብር፣ ስለሁሉ ነገር ሁሉ አመሰግናለሁ። እግዚአብሔር ያክብርልን። መልካም ጊዜ